በኢትዮጵያ አዲስ ህግ ሊወጣ እንደሆነ ተሰምቷል። የተለያዩ ቅጣቶችን እስከ እስር የሚደርስ ቅጣቶችን ያካተተው አዲሱ ህግ የሚወጣው ምንድነው? ለፓርላማው የቀረበው ረቂቅ ህግን በዝርዝር የማስደምጣችሁ ነው። አብረን ሁሉንም በዝርዝር እንከታተለው። በአዲስ አበባ ለሚቀጥሉት 6 ወራት በግል ከሚደረግ ስምምነት ውጪ የቤት ኪራይ ጭማሪ ማድረግም ሆነ ተከራዮችን ማስወጣት አይቻልም ሲል የአዲስ አበባ ከተማ አስተዳደር አስታውቋል። ውሳኔው የኑሮ ውድነቱ ዝቅተኛ ገቢ ያላቸው የከተማዋ ነዋሪዎች ላይ የሚያሳድረውን ጫና ለመቀነስ ታሳቢ ተደርጎ የተሰጠ መሆኑንም ገልጿል። ብታምኑም ባታምኑም 6 ወር ባለሞላ ጊዜ ውስጥ ግንባታው 10ኛ ፍሎር ላይ ደርሷል። ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤት እንዲሁም ደግሞ ፔንት ሃውስን ኢንክሉድ ያደረገ ሲሆን 2 ሊፍት እንዲሁም የተሟላ የመኪና ማቆሚያ ያለው ነው። በዛ ላይ ደግሞ ከመስቀል ፍላወር አደባባይ 100 ሜትር ብቻ ገባ ብሎ የሚገኝ አፓርትመንት ስለሆነ ምን አለፋችሁ ለሁሉም ነገር ቅርብ ነው። ታዲያ ምን ይጠብቃሉ? ቶሎ ለመረከብ ይደውሉልኝ።